ያሳምነው ደም ያበቀለው ትግል የአማራ ሕዝብ እስከ ወዲያኛው ባላንጣዎች ጊዜ በግፍ ኮርቻ ላይ ያፈናጠጣቸው የዘመን የግፍ ሰንኮፎች የአማራን ትግል ባሳምነው መቃብር ላይ በመቱት ሚስማር እስከ ወዲያኛው የዘጉት መስሏቸው ዘንዘልማ ላይ የፈሰሰው ደም ሚሊዮናት የጀግና ችግኝ እያፈላ ያድራል ብለው አልጠበቁም ነበር። ገድለውትና በገዳይነት አነውረው ታሪኩን የገዳይ ማንነቱን የካሃዲ አድርገው በጻፉት የፖለቲካ ልብ ወለድ ንቃቱ የሚሰለብ አማራ ፍለጋ ባዝነዋል። ብአዴን ቢሮ ያስቀመጣቸውን የህዳር አህዮቻቸውን የሐሰት ምስክር አድርገው ፍርድ ሊገመድሉ ከክስ አደባባዩ ላይ ቆመዋል። ነብሱ በተለየችና ራሱን መከላከል በማይችል ላይ የወንጀል ዶሴ ከፍተው በወሬ ማሽኖቻቸው ወግረውታል። የላስታን ፀሐይ አጨልመው የአማራን ሰማይ ጽልመት አልብሰው እነርሱ ብቸኛ 4 ኪሎ ፀሐይ ሊሆኑ በኮንቪንስ እና ኮንፊውዝ ፖለቲክስ ዳክረዋል። የፖለቲካል ኦሮሞማን የተስፋፊነት ፍትወት ፈጽመው የማይረካ የ500 ዓመት በፊቱ ወረራ አምሳያናች አድርገው በልዩ ኃይል ምረቃ መድረክ ላይ በአደባባይ ያቀረበ መጻኤውን የተረዳ ያሳምነው አፖስቶሊክ ፕሪቺንግ የኦህዴድን የፖለቲካ አካባቢ ያናወጠ የመስቀል ፍላወሩን መንግስት ያወከ ነበር። ገና በስልጣኑ ዳዴ የአዲስ አበባን ዴሞግራፊ ስለመቀየርና ማህበረሰባዊ ስብጥሩን ስለማዛባት በጓዳና በሳሎን ሲያንሾካሽኩ በነበረ ተስፋፊ ላይ የተወረወረ ሰንጢ አሳምነው የሀገሪቱን የፖለቲካ ስብራትና ውልቃት በአሰማታዊ ንግግሩ ወጌሻነት የሚያክም ጎበዝ የማህበረሰብ መሐንዲስ ነበር። ትግራዋይነትና ትግሬነትን በበጎ በማንሳት በፖለቲካ ምናፍቅነት አስከስሶ በሚያስወግርበት በዚያ የጨለማ ጊዜያት ለብቻ ወጥቶ ኢትዮጵያዊነት በትግራይ ላይ ሲሆን ያምራል ይደምቃልም የማለት ድፍረትና ንቃት አሳምናዊነት ነው። ይህ የሰሜናዊነት መነሻ ጽንስ ነው። በጠቆረው ሰሜናዊ ሰማይ ላይ የተስፋ ብርሃኑ ጋገን ፈንጥቆ ያለፈ ተወርዋሪ ኮከብ ነው። አሳምናዊነት ፍልስፍና ነው። አርቲክል የሚጻፍለት ግዙፍ ድርሳን፣ ጥናትና ምርምር የሚደረግበት የፖለቲካ ላቦራቶሪ፣ የታከመውን ሰሜናዊነት ስናነሳ የምንጀምርበት ምንጭ የጽምዳው ሳምፕልና ናሙና ነው። አሳምናዊነት ኩሬ አይደለም፣ ወንዝ ነው። ጅረት አይደለም፣ ውቅያኖስ ነው። ጥላ አይደለም፣ አድማስ ነው። ጉድባ አይደለም፣ ተራራ ነው። ዘንዘልማ የአማራ ትግል ቀዳሜ ሰማዕት ክቡር ደሙን ያፈሰሰበት ቅዱስ መካን ነው። ክንድ ሲዝል ጉልበት ሲከዳ ተስፋ ሲከስም የሚሳለሙት ደብር ነው። እውነተኛ ትግል ሰማዕት አለው። እንደ ታቦት አንግሶ የሚያከብረው ምልክትም አለው። ለቻይና ማኦ፣ ለኩባ ካስትሮ፣ ለራሽያ ሌኒን እንዳላቸው ሁሉ ለአማራ ደግሞ አሳምነውና ያሳምነውነት ግዙፍ የመንፈስ ጌጥና ፈርጥ አለው። ሰማዕትና ምልክት የሌለው ትግል ሙት ነው። መራራውን ትግል በሞቱ ባርከው አሃዱ የሚልለት የሌለው ድርጅት ቀፎ ነው። አሳምናዊነት አንዱን ሲቆርጡት ከደርዘን በላይ ሚሊዮናትን እንደሚያፈራ ችግኝ ነው። አንዳንዱ በክህደት፣ አንዳንዱ በሆዱ፣ ሌላው በፍርሃት እየተጠለፈ ከተሳፈረበት የትግል ባቡር ላይ በተንጠባጠበ ቁጥር ጉዞውን የማያቆም እስከ ቀራኔ የሚጸና ለትግልና ትግሉ ለአማራና አማራነቱ የቆረበ የታጋይ ምሳሌ ነው። አንዱ ሲሞት አንዱ እየተተካ፣ የአንዱን አደራ አንዱ እየተቀበለ መከራና ጎርፉን እንደ ጉንዳን ተያይዞ የሚያሳልፍ ትውልድ አብነት ነው። አሁን የምስራቅ አፍሪካ ኃይል ሞኖፖሊ ተዛብቷል። ግዙፍ የጂኦ ፖለቲካው ተጫዋች ብቅ ብለዋል። የኃይል አሰላለፉ ሽግሽግ ሀዴድ አቅጣጫ ቀይረው ሽፍት አድርጓል። ምስራቅ አፍሪካ ላይ ዘገባ የሚሰሩ ሚዲያዎችና ጂኦ ፖለቲክሱን የሚተነትኑ ተንታኞች አሁን አዲስና ትኩረት የሚስብ ርዕስ አላቸው። ያሳምነው ሕያውና የበኩር ልጁ አፋብን አብይ አሚኮ ላይ ዳግም ሊሰዋው የፈጠራ ዘባትሎ ክሱን አማቅሎ የተከሰተው እንደ ሰደድ እሳት እየተዛመተ የመጣው የፋኖው ትግል ማስተር ማይንዱ አሳምነው መሆኑ ስለገባውና ስላንገበገበው ነው። ቆርጬዋለሁ ሲል ስላቀጠቀጠበት፣ ነቅዬዋለሁ ሲል ስለበቀለበት፣ አምክኜዋለሁ ሲል ስላፈራበት ነው።
አሁን የስልጣን መንበር ሊያሰጥም ወገቡ ላይ የደረሰው ውሃ አሳምነው ያቆረው መሆኑን ስለተረዳ ነው። አብይ አሳምነውን ዳግም እሰዋዋለሁ ብለው በገባበት ስቱዲዮ ራሱን ሰውቷል። ዛሬ አብይነት ቂጣ ከሚወረውርላቸውና አድርገው ከሚሰፍርላቸው ምስለኔዎች ውጭ የተጠላ ማንነት ነው። በሚሊዮናት ልብ ውስጥ በጭራቅነት የተበየነ ስብዕና ነው። ምስራቅ አፍሪካን በክፉ መዓዛ ያሸተተ ኢትዮጵያውያን አፍንጫቸውን የያዙበት ባህሪ ነው። አሳምናዊነት ወድቆ የማንሳት ሞቶ የማዳን ጥበብ ነውና ዛሬ ፈለገ አሳምነው እንደ እንጉዳይ ፈልተው እንደ ዋርካ ገዝፏል። እንደ አብይ ያሉ አጫጭሮችና ቅንጭሮች ተንጠራርተው የማይደርሱበት ርቀት ሆኗል። ማዕበል ቀስቅሰው ብረት ነቅንቀው ከሰሜን ወንድሞቹ ክንዱን አስተባብሯል። የፋሽስቱን ወገብ ሰብረው የሰማዕታቱን አደራ ይፈጽማል። ድል ለሰማይ፣ ድል ለጽምደው። ይዘገያል እንጂ መች ይረሳል በደል